ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተ እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁልኝ? ብቅ ብቅ እላለሁ። ከዚህ በኋላ ቪዲዮም እየሰራሁ እለቃለሁ ማለት ነው እና ታው ሰብስክራይብ ሸር አድርጉልኝ። ሰብስክራይብ ሸር አድርጉ። እናንተ በቃ የገጠር ሰው ሰብስክራይብ ሸር አታደርጉም እንዴ? እኛ ጋር እንግዲህ አላውቅም ምን እንደምል እና እኔም ገጠር ምናምን ስወጣ የቀረጽኩ እለቅላችኋለሁ። እናንተም ሰብስክራይብ አድርጉኝ፣ ሸር አድርጉኝ ማለት ነው እና እናንተ አንዳንዴ ሰብስክራይብ ካረጋችሁልኝ እኔ ለእኔ እንዳገዛ ነው ማለት ነው። እሺ ሰብስክራይብ አድርጉልኝ። አንዳንድ እንግዲህ የቀን ውሎችን የገጠር ኑሮችን የኢትዮጵያ ኑሮ እየቀራረጥኩ እለቅላችኋለሁ ማለት ነው እና ሰብስክራይብ አድርጉልኝ፣ ሸር አድርጉልኝ እላችኋለሁኝ። እናንተ ሰብስክራይብ ሸር ካረጋችሁልኝ እኔ ወደ ማዳም ቅመም አልመለስም ማለት ነው እና አልመለስም ማለት ነው። ስለዚህ ሰብስክራይብ አድርጉልኝ። ታው ቅመሞች እየታው እኔ እኮ ለእረፍት ኢትዮጵያ ገብቼ ነው እና ሁለት ልብ ሁኜ ነው። አሁን እናንተ ሰብስክራይብ ሸር ካረጋችሁልኝ እኔ ደግሞ ይቃማውን እጥላለሁ። ተመልሼ ወደዛ ሀገር አልሄድም ወሰደት ብዬ ነው። ስደት ሳለቸኝ ማርያምን ሳለቸኝ እና በቃ እዚህ ያለውም ነገር ደስ አይልም፣ ወደዛም መመለስም ከብዶኛል። ስለዚህ እናንተ ሰብስክራይብ ሸር አድርጉልኝና እኔ ኢትዮጵያ እዚችው ፈተናዋን ሁሏንም እየተገፋፈጥኩኝ እዚችው ሀገሬ ላይ ልቀመጥ ኢትዮጵያ ላይ ማለት ነው እና እኔም አንዳንድ ነገሮችን ከዚህ በኋላ በየቀኑ እየቀረጥኩ እለቅላችኋለሁ። እናንተም ሰብስክራይብ አድርጉልኝ። በቃ ያለውን ሁላ ነገር ከፈለጋችሁ ኮሜንት ላይ ጻፉ። የምትጠይቁኝ ነገር ካለ እንትን እላለሁ ማለት ነው፣ እመልሳለሁ ጥያቄ ማለት ነው እና አሁንም ሰብስክራይብ ሸር አድርጉልኝ። እኔ ወደ ማዳም ቅመም እንዳልመለስ እናንተ ሰብስክራይብ ሸር ካርጋችሁልኝ እኔ ወደ ቅመምነት አልመለስም። ይበቃኛል ስደት ማለት ነው። እኔ ለእረፍት ኢትዮጵያ ገብቼ ነው ማለት ነው እና ከፈለጋችሁ ይቃማዬንም አሳያችኋለሁ። እሸቴን አይደለም ይቃማዬንም አሳያችኋለሁ እላችኋለሁኝ እና በተረፈ ሰላማችሁ ይብዛልኝ እላለሁኝ። ሰላም ሁኑልኝ።